በሞቱበት ንጋት ሰኞ ቀን ላይ ሙስሊሞች ፈጅር ሰላታቸውን እየሰገዱ ሳለ የአኢሻ ቤት መጋረጃ በተገለጠ ጊዜ ሰሃቦችም ሐቢባቸውን አዩአቸው ፈገግ እያሉ ፊታቸው የጨረቃ ቁራጭ መስሎ እንዴት ፈገግ አይሉ የሙስሊሞች ሰፍ ተስተካክሎ የተሟላ ሆኖ በፈጅር ሰላት ሲመለከቱ አሃልኩኝ ከዚያም እንዴት ነው ነብያችን ዛሬ ፈጅር ሰላት ላይ ያለን ሶፎቻችን ቢመለከቱ አልኩ ወደ ሰሃቦቻቸው ተመለከቱ የመጨረሻ የስንብት እይታን ያ መጋረጃም ከዛን ቀን በኋላ አልተገለጠም ሰሃቦች ሰላታቸው ውስጥ ሊፈተኑ ነበር ሐቢባቸው ከህመም የተፈወሱ መስሏቸው ከነሱ ጋር ለመስገድ ለመውጣት እየተሰናዱ መስሏቸው ፈገግ እንዳሉ በምልክት ሰላታቸውን ጨርሱ አሏቸው መጋረጃውም ተዘጋ የመጨረሻ እይታቸውና የመጨረሻ ፈገግታቸው ነበር ህመሙና ትኩሳቱ ይጨምርባቸው ጀመር ሰለዋቱ ረቢ ወሰላሙሁ ዐለይህ አላህ የሚያውቀው ህመምና ጭንቀት ይሸፍንባቸው ገባ ወደ እሳቸው ፋጢማ ረዲየላሁ ዐንሃ ገባች አባቷ ላይ ያለውን መከራ ስታይ ጮኸች አለች ዋይ አባቴ ጭንቀት አሏት ከዛሬ በኋላ አባትሽ ላይ ጭንቀት የለበትም ሚስጥር ማወሯትና ለቀሰች ከዛም ሹካሏትና ሳቀች አይሻ ስለዛ ተጠየቀችና አለች የአላህ መልእክተኛ ሚስጥርን አላወጣም ነገር ግን እሷ ከሞቱ በኋላ ስለዚያ ተናገረች መጀመሪያ ላይ ሹካሏት በዚህ በሽታ እንደሚሞቱ ነገሯት አለቀሰች ሁለተኛ ሹካሏት አንቺ ነሽ ከቤተሰቦቼ ቀድመሽ የምትከተይኝ አሏት ተደሰተች ረዲየላሁ ዐንሃ ወአርዳሃ አባቷን ትከተላለች ሁለተኛ መቀመጫቻ በሆነው ንጉስ ዘንድ እንዴት ላትደሰት እሷ የዓለማት ሴቶች አለቃ እንደሆነች አብስራዋት ከዛም ሐሰንና ሁሴን አስጠሩና ሳሟቸው ገሰጿቸው መከሯቸው ከዛም ሚስቶቻቸውን ጠሩ መከሯቸው ገሰጿቸው